አራተኛ ቀኑን የያዘውና ኢራን ባንድ በኩል አሜሪካና እስራኤል በሌላ በኩል ሆነው የጀመሩት ጦርነት የመካከለኛው ምስራቅ ምድር በታሪክ ታይቶ በማይታወቅ የጂኦፖለቲካዊ መናወጥ ውስጥ እንዲገባ አድርጎታል። ላለፉት 4 ቀናት ዓለማችንን እንቅልፍ አጥታ እንድታድር ያደረገው ይህ ከፍተኛ ብጥብጥ የቀጠናውን ካርታ ብቻ ሳይሆን የዓለምን የኃይል ሚዛን ጭምር እያወሳሰበው ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ መገደልን ተከትሎ ቀጠናው ከቀዝቃዛ ጦርነት ወደ ቀጥተኛና መጠነ ሰፊ ግጭት ተሸጋግሯል። ጤና ይስጥልን ወደ ቻናላችን ቤተሰቦች፣ ይህ ማረፊያ ሚዲያ ነው። ማረፊያ ሚዲያ በአራቱ ቀናት የመካከለኛው ምስራቅ ቀውስ የታዩ ዋና ዋና ክስተቶችን፣ የኃይል አሰላለፎችንና የወደፊት ስጋቶችን በጥልቀት ይፈትሻል። እንደተለመደው አብራችሁን ትቆዩ ዘንድም በአክብሮት እንጋብዛለን። የአያቶላ አሊ ካሜኒ በድንገተኛ የአየር ድብደባ መገደል በኢራን እስላማዊ ሪፐብሊክ የ47 ዓመት ታሪክ ውስጥ ትልቁ ድንጋጤ ሆኖ ተመዝግቧል። ይህ ክስተት በሀገሪቱ ባለስልጣናት ዘንድ ከፍተኛ የመደናገጥና የውሳኔ አልባነት ሁኔታን ፈጥሯል። በአሁኑ ወቅት በቴህራን የሚገኙ የኃይል መዋቅሮች በሁለት ጎራ የተከፈሉ ናቸው። በአንድ በኩል የኢራን አብዮታዊ ዘበኛ ወታደራዊ አዛዦች ፈጣንና እጅግ ከባድ የሆነ የበቀል እርምጃ እንዲወሰድ ሲወተውቱ፣ በሌላ በኩል ደግሞ እንደ ፓርላማው አፈጉባኤ መሐመድ ባቂር ቃሊባፍ ያሉ ፖለቲከኞች የሀገሪቱን ህልውና ለአደጋ በማይዳርግ መልኩ የስልጣን ሽግግር ለማድረግ እየሞከሩ ነው። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ግድያውን ታላቅ ወንጀል ሲሉ አውግዘውታል። ሆኖም ጉዳቱ ከካሜኒ አልፎ የኢራንን ጦር ጠቅላይ ኤታማዦር ሹም አብዱል ራሂም ሙሳቪንንም የቀጠፈ ነው። ፕሬዝዳንት ትራምፕ በቅርቡ በሰጡት መግለጫ አያቶላ አሊ ካሜኒን ሊተኩ የሚችሉ አብዛኞቹ ቁልፍ ሰዎች ተደምስሰዋል ማለታቸውም ትልቅ መነጋገር ሆኗል። እንደ ሲኤንኤን እና ዘ ኒውዮርክ ታይምስ ዘገባ ከሆነ የአሜሪካና የእስራኤል ኢላማዎች በዋናነት የቁንጮ አመራሮች ሰንሰለትን የመበጠስ ስትራቴጂን የተከተሉ ነበሩ። የለንደን ስትራቴጂካዊ ጥናት ተቋም IISS ተንታኞች እንደሚሉት ኢራን በአሁኑ ወቅት ራስ የሌለው ግዙፍ አካል ሆናለች። ይህ ደግሞ በሀገሪቱ የውስጥ መፈንቅለ መንግስት ወይም ያልተጠበቀ የህዝብ አመጽ እንዲቀሰቀስ መንገድ ሊከፍት እንደሚችልም ይገመታል። አራተኛ ቀኑን የያዘው የመካከለኛው ምስራቅ ቀውስ ከኢራንና እስራኤል ድንበር አልፎ መላውን የቀጠናውን ሀገራትም እያዳረሰ ነው። ኢራን በአጋሮቹ አማካኝነት በባህሬን፣ በኳታርና በተባበሩት አረብ ኤምሬቶች የሚገኙ የአሜሪካ ጦር ሰፈሮችንና ኤምባሲዎችን በሰው አልባ አውሮፕላንና በሚሳኤሎች ደብድባለች። በተለይም በኩዌት ሰማይ ላይ የተከሰተው የጓደኛ በጓደኛ ጥቃት ለፔንታጎን ትልቅ ራስ ምታት ሆኗል። የኩዌት የአየር መከላከያ ስርዓት 3 የአሜሪካ F-15 ተዋጊ ጀቶችን መቶ መጣሉ በጦርነቱ ቀጠና ያለውን የመረጃ ልውውጥና የትብብር ድክመት አመላካች ነው እየተባለ ነው። ዛሬ ማክሰኞ ከማለዳ ጀምሮ እስራኤል በቴህራንና ቤይሩት ላይ ወታደራዊ ኢላማዎች ባለቻቸው ስፍራዎች ላይ ተከታታይ የአየር ጥቃቶችን እየፈጸመች ትገኛለች። በተለይም በሊባኖስ በኩል እስራኤል እግረኛ ጦሯን በማስገባት ቁልፍ ስፍራዎችን ለመቆጣጠር መወሰኗ ጦርነቱ ወደ አዲስ ምዕራፍ መሸጋገሩንም ያሳያል። በሌላ በኩል ኢራንና ደጋፊዎቿ ምላሽ ከመስጠት አልተቆጠቡም። ሂዝቦላ በጎላን ተራሮችና በራማት ደቢዲ አየር ኃይል ጣቢያዎች ላይ የሚሳኤልና የድሮን ጥቃት መፈጸሙን አስታውቋል። አሁን አገራቱ ከውክልና ወይም ከሩቅ ለሩቅ ጦርነት ወደፊት ለፊት ግጥሚያ እየተሸጋገሩ መሆኑንም የሚያመላክቱ መረጃዎች እየወጡ ነው። ቀውሱ እስካሁን ያደረሰውን ሰብአዊ ጉዳት ስንመለከት ቁጥሮቹ ዘገምተኛ ቢሆኑም አስደንጋጭ ናቸው። የኢራን ቀይ ጨረቃ ማህበር ከ555 በላይ ኢራናውያን በጦርነቱ መሞታቸውን ሲያረጋግጥ፣ በእስራኤል በኩል ደግሞ ከኢራን በተተኮሱ ሚሳኤሎች የሰላማዊ ሰዎች ህይወት ማለፉ ተነግሯል። በተባበሩት አረብ ኤምሬቶች በደረሰው ጥቃት የባንግላዴሽ፣ ፓኪስታንና ኔፓል ዜጎች የሆኑ 3 ሰዎች መገደላቸውን አልጀዚራ ዘግቧል። ኢራን ቅዳሜ ዕለት ብቻ 137 ሚሳኤልና 209 ድሮን ወደ ኤምሬቶች የላከች ሲሆን ወደ ኳታር ደግሞ 65 ሚሳኤሎችን ተኩሳለች። አሜሪካ እስካሁን 6 ወታደሮች ሲገደሉባት፣ ሌላው ልብ ሰባሪ ዜና ደግሞ የአያቶላ አሊ ካሜኒ ባለቤት የሆኑት ማንሱሬህ ሆሽጃስቴ ባግሄር ዛዴህ መገደላቸውን ቢቢሲ መዘገቡ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከባዱ ጥቃት ገና እየመጣ ነው ሲሉ ያስጠነቀቁ ሲሆን የአገሪቱ ጦር ግን ዋጋ እየከፈለ ይገኛል። ጦርነቱ ከተጀመረ አንስቶ እስካሁን ድረስ 6 የአሜሪካ ወታደሮችም መገደላቸው ተረጋግጧል። ከፍተኛ ስጋት የገባው የአሜሪካ የውጭ ጉዳይ ሚኒስቴር ዜጎቹ ከመካከለኛው ምስራቅ 14 አገራት በአስቸኳይ ለቀው እንዲወጡም ትዕዛዝ አስተላልፏል። ባህሬን፣ ሳውዲ አረቢያ፣ ግብጽና ኳታርን ጨምሮ አሜሪካውያን ያሉበትን የትራንስፖርት አማራጭ ተጠቅመው
አሁኑኑ እንዲወጡ ታዘዋል። በኩዌት የሚገኘው የአሜሪካ ኤምባሲ ሙሉ በሙሉ መዘጋቱ ደግሞ ሁኔታው ምን ያክል አሳሳቢ ደረጃ ላይ መድረሱን ማሳያ ሆኗል። በመካከለኛው ምስራቅ ለዘመናት ሲፈራ የነበረው የፍጻሜ ቀን አሁን በድንጋያማ ተራሮች ስርም እየታየ ነው። ኢራን ለበርካታ አስርት ዓመታት የኒውክሌር ከተሞች እያለች የምታቆላምጣቸው የፎርዶና የናታንዝ ሚስጥራዊ ተቋማት የአሜሪካና የእስራኤል ዋነኛ ሰለባ ሆኗል። አሜሪካ በታሪኳ ግዙፍና አስፈሪ የተባለውንና ኮንክሪት ሰርሳሪ የሆነውን GBU 15 የተባለ ቦምብ በመጠቀም እነዚህን ምሽጎች መደብደቧ ነው የተነገረው። ምንም እንኳን ተቋማቱ ሙሉ በሙሉ ባይወድሙም ወደ ውስጥ የሚያስገቡ መንገዶችና የአየር መናፈሻ ዘዴዎች በመመታታቸው ተቋማቱ ልክ እንደተዘጋ መቃብር ሆነዋል ተብሏል። ይህም የዩራኒየም ማበልጸጊያ ሴንትሪፊውጆች ስራቸውን እንዲያቆሙም አስገዷቸዋል። በተጨማሪም በምዕራብ ኢራን የሚገኙ ከመሬት በታች ያሉ የሚሳኤል ማምረቻ ፋብሪካዎች በከፊል መውደማቸው ኢራን ወደ እስራኤልና አረብ ሀገራት የምትተኩሰውን የሚሳኤል ኃይል በከፍተኛ ሁኔታ ቀንሶታል ነው የተባለው። ምናልባትም ለዓለም ትልቁ ስጋት የሆነው ደግሞ የኢራን ያሁኑ ማስጠንቀቂያ ነው። የኢራን አብዮታዊ ዘብ በሆርሙዝ የባህር ሰርጥ ላይ ለማለፍ የሚሞክር ማንኛውም መርከብ በእሳት እንለኩሰዋለን ሲል ዝቷል። የዓለም የነዳጅ ዘይት መተላለፊያ የሆነው ይህ ሰርጥ መዘጋት ማለት ደግሞ የዓለም ኢኮኖሚ ሽባ መሆን ማለት ነው። ቀድሞውንም በኳታር የተፈጥሮ ጋዝ ማጣሪያና በሳውዲ የነዳጅ ተቋማት ላይ የደረሰው ጥቃት የነዳጅ ገበያውን እያናወጠው ይገኛል። የዓለም 20 በመቶ ነዳጅ የሚተላለፍበት ይህ ጠባብ መተላለፊያ በኢራን ቁጥጥር ስር መውደቁ የነዳጅ ዋጋም በከፍተኛ ሁኔታ እንዲጨምር አድርጓል። የአውሮፓ ሀገራት ከኳታር የሚመጣው የተፈጥሮ ጋዝ በመቋረጡ ምክንያት ለከፋ የኃይል እጥረት ተጋልጠዋል ነው የተባለው። እንደ ሜርስክ ያሉ ግዙፍ የጭነት ድርጅቶች ጉዟቸውን በማቋረጣቸው ምክንያት የዓለም የንግድ ሰንሰለት አሁን ላይ ተበጥሷል። የዱባይ የአየር ማረፊያ ስራ ማቆሙ ደግሞ ቀጠናው የነበረውን የንግድና የቱሪዝም ማዕከልነት አደጋ ላይ ጥሎታል። ይህ የኢኮኖሚ ቀውስ በጦርነቱ በቀጥታ ካልተሳተፉ ሀገራት አልፎ እስከ አሜሪካና ቻይና የቤት ውስጥ ኢኮኖሚ ድረስ ተጽዕኖ ማሳረፉ አይቀርም እየተባለ ነው። በመካከለኛው ምስራቅ ያለው ውጥረት አሁን ካለበት ቀይ መስመር እያለፈ ነው ተብሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ቀይ መስመራችንን አልፋችኋል፣ እጃችሁን ሰጥታችሁ እስከምትማጸኑ ድረስ የሚያደቅ ድብደባ እንሰነዝርባችኋለን ሲሉ በአሜሪካና በእስራኤል ላይ ዝተዋል። በሌላ በኩል ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ኢራን ባታደርገው ይሻላታል፣ ምክንያቱም ካደረጉት ዓለም አይቶት በማያውቅ እጅግ አውዳሚ ኃይል እንደቁሳቸዋለን ሲሉ አስጠንቅቀዋል። ተንታኞች እንደሚሉት ኢራን ህልውናዋ አደጋ ላይ መውደቁን ካወቀች ያከማቸችውን ጥቂት የኒውክሌር ቁሳቁስ እንደ ቆሻሻ ቦምብ ወይም ደርቲ ቦምብ ልትጠቀም ትችላለች። ዘ ቡሌቲን ኦፍ ዚ አቶሚክ ሳይንቲስትስ እንደሚጠቁመው ከሆነ የኒውክሌር ሰዓቱ አሁን ወደ እኩለ ሌሊት የተቃረበ ይመስላል። እስራኤልን ብትሆን ህልውናዋን የሚፈታተን የሚሳኤል ናዳ ከቀጠለ ጃሪኮ የተባሉ ስልታዊ ሚሳኤሎቿን ልታንቀሳቀስ ትችላለች ተብሎ ተሰግቷል። ይህ እርምጃ ከተወሰደ ግን ግጭቱ የመላው ዓለም የኒውክሌር እልቂት መጀመሪያም ይሆናል ነው የተባለው። በፍጥነት እየተስፋፋ ያለው የመካከለኛው ምስራቅ ጦርነት በዓለም ሀያላን ሀገራት መካከል ግልጽ የሆነ የጎራ መከፋፈልንም ፈጥሯል። የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ዋና ጸሐፊ ማርክ ሩተ ለቢቢሲ በሰጡት መግለጫ አሜሪካ በኢራን ላይ የወሰደችውን እርምጃ ድርጅታቸው ሙሉ በሙሉ እንደሚደግፍም አስታውቀዋል። እንደ ዋና ጸሐፊው ገለጻ ኢራን ለአውሮፓ ለእስራኤልና ለመላው ቀጠና የማይቆም ስጋት በመሆኗ በቴህራን ላይ የሚወሰደው እርምጃ አውሮፓን ይበልጥ ያጠናክራታል። ምንም እንኳን ኔቶ እንደ ተቋም በቀጥታ ጦርነቱን ባይቀላቀልም አባል ሀገራቱ ግን በተናጠል የአሜሪካንና የእስራኤልን ዘመቻ በደስታም ተቀብለውታል እየተባለ ነው። በሌላ መልኩ የዩኬው ጠቅላይ ሚኒስትር ሰር ኬር ስታርመር በኃይል የሚመጣ የመንግስት ለውጥ አላምንም በማለት ከአሜሪካ አቋም ጋር የማይሄድ ንግግር ማድረጋቸው ፕሬዚዳንት ትራምፕን አስቆጥቷል። ትራምፕ በሰጡት መግለጫ ዩናይትድ ኪንግደም ተባባሪ አይደለችም፣ ግንኙነታችን እንደ ቀድሞ አይደለም በማለትም ቅሬታቸውን በይፋ ገልጸዋል። ፈረንሳይና ሌሎች አገሮች ከአሜሪካ ጎን ሲቆሙ የለንደን አቋም ግን ለዋሽንግተን እንቆቅልሽ ሆኖባታል ነው የተባለው። እንደ ጀርመን ያሉ ሀገራት ደግሞ ጦርነቱ እንዳይባባስ ስጋታቸውን ቢገልጹም የኢራንን የኒውክሌር ህልም መግታት ግን እንደ ታሪካዊ ድል እየተመለከቱት ነው። ይህ የአሜሪካ መር የኃይል አሰላለፍ በሌላ በኩል ሩሲያና ቻይናን ክፉኛ አስቆጥቷል። የሩሲያ እንደዚሁም የቻይናና የስፔን ምላሽ በከረረ ትችት የታጀበ ሲሆን በተለይም የሩሲያ የውጭ ጉዳይ ሚኒስቴር አሜሪካና እስራኤል በኢራን የኒውክሌር መርሃ ግብር ላይ ያላቸውን ስጋት እንደ ሽፋን በመጠቀም በመንግስት ለውጥ ላይ ያተኮረ ስውር አጀንዳ እያራመዱ ነው በማለት በጽኑ ወቅሰዋቸዋል።
ቻይናና ስፔንም ድርጊቱ ቀጠናውን ወደ ከፋ ቀውስ ሊመራው እንደሚችል በመግለጽ ጥቃቱን ተችተዋል። ይህም ግጭቱን ከሁለት ሀገራት ጦርነት ባለፈ ዓለምን ወደ ቀዝቃዛው ጦርነት ዘመን የሚመልስ የታላላቅ ሀያላን ፍጥጫ እንዲመስል አድርጎታል። አራተኛ ቀኑን የያዘው የመካከለኛው ምስራቅ ቀውስ ክስተቶች ሲጠቃለሉ ዓለም ቀደም ሲል ከምታውቃቸው ግጭቶች ፍጹም የተለየና አደገኛ አቅጣጫ መያዙን የሚያመላክቱ ናቸው። ለበርካታ አስርት ዓመታት ኢራንና እስራኤል በሶስተኛ ወገኖች አማካኝነት ሲያካሂዱት የነበረው የውክልና ጦርነት አሁን በይፋ አብቅቶ ሀገራቱ በቀጥታ ወደ ሚሳኤልና የአየር ድብደባም ተሸጋግረዋል። ይህ ለውጥ ወደፊት የሚደረጉ ማንኛውንም የዲፕሎማሲ ድርድሮች እጅግ ውስብስብና የማይታመኑም ያደርጋቸዋል። ፕሬዚዳንት ትራምፕ በቅርቡ በሰጡት መግለጫ ይህ ወታደራዊ ዘመቻ በአጭር ጊዜ የሚቆም ሳይሆን ለሳምንታት ሊቀጥል እንደሚችልም አረጋግጧል። ይህም ማለት ቀጠናው ለረጅም ጊዜ የሚቆይ ውጥረትና ተከታታይ የአየር ድብደባዎች ውስጥ እንደሚቆይ አመላካች ሆኗል። በትራምፕ እይታ የኢራን ወታደራዊ መዋቅር ሙሉ በሙሉ እስከሚፈራረስ ድረስ ግፊቱ አይቆምም። ይህ መግለጫ ደግሞ በቴህራን ላይ ያለውን ጫና ከማክበዱም በላይ ዓለም አቀፍ ተቋማት ግጭቱን ለማቆም የሚያደርጉትን ጥረት ይበልጥ አዳጋች አድርጎታል። በተባበሩት መንግስታት ድርጅት በኩል የሚደረጉ የሰላም ጥረቶች እየከሸፉ መምጣታቸው ሌላኛው አሳሳቢ ክስተት ነው። የቻይናና የሩሲያ ቁጣ ከጊዜ ወደ ጊዜ እየጨመረ መምጣቱ እንደዚሁም የአሜሪካ ግትር ወታደራዊ አቋም ዓለም እንደገና ወደ ሁለት ዋነኛ የኃይል ጎራዎች እየተከፈለች መሆኑንም ያመላክታል። ከዚህም በላይ ከጦር ሜዳው በበለጠ የሳይበር ጥቃቶች፣ የሳተላይት መረጃዎችን ማሰናከልና የሐሰት መረጃዎች ስርጭት እንደ ዋነኛ የጦር መሳሪያ ማገልገላቸው እውነቱ ከሐሰቱ የሚለይበትን መንገድ አጥብቦታል። በአጠቃላይ መካከለኛው ምስራቅ አሁን ያለበት ሁኔታ የማይመለስበት ነጥብ ላይ እየደረሰ ነው የሚመስለው። የሰው ልጅ በሺህ ለሚቆጠሩ ዓመታት የገነባው ስልጣኔ በአንድ አዝራር ስር ወድቆ ትንፋሹን ውጦ ውጤቱን እየጠበቀ ነው። በቀጣዮቹ 24 ሰዓታት ውስጥ የኢራን አዲስ አመራር የሚወስደው እርምጃና የዓለም አቀፉ ማህበረሰብ ጣልቃ ገብነት ጦርነቱ ወደ ሶስተኛ ዓለም ጦርነት ያድጋል ወይንስ በክልላዊ ቁጥጥር ስር ይውላል የሚለውን የሚወስን ነው የሚሆነው። ማረፊያ ሚዲያ ጉዳዩን በንቃት እየተከታተለ መረጃዎችን ያደርሳችኋል። ይህ ልዩ ዘገባ ከተመቻችሁ ላይክና ሼር በማድረግ ለሌሎች እንዲደርስም አድርጉ። በቀጣይ የቀውሱን አዳዲስ ክስተቶች ይዘንላችሁ የምንመለስ ነው የሚሆነው። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።